ስልጤ ወረዳ በሰላም መጣችሁ። ሀበይ በውግሪት በጣም የንጠሉ ይላል። እንደሚታወቀው የተቀናጀ የአፈርና ውሃ ጥበቃ ስራ የተራቆቱ መሬቶችን በማልማት ምርትና ምርታማነትን ከመጨመር ባለፈ የአየር መዛባትን በማስተካከል ረገድም የላቀ ሚና ያለው መሆኑ እሙን ነው። በሀገር አቀፍ ደረጃ የተጀመረው የተቀናጀ የአፈርና ውሃ ጥበቃ ስራ አዳዲስ መሬቶችን እንዲፈጠሩ በማድረግ ለስራ ዕድል ፈጠራና ተጨማሪ ምርቶች እንዲገኙ ሰፊ ዕድል ፈጥሯል። የምስራቅ ስልጤ ወረዳም ራሱን ችሎ ከተመሰረተ ወዲህ ህዝባችን ለአገልግሎት ቅርበት በማግኘትና ከዘመናት መፋዘዝ በመላቀቅ በተቀናጀ የአፈርና ውሃ ጥበቃ ስራ በመሳተፍ ተራራዎችን አልምቷል። አዳዲስ መሬቶችን በተፋሰስ እንዲፈጠሩ የድርሻውን አበርክቷል። ባለፉት የለውጥ ዓመታትም የተለያዩ የህብረተሰብ ክፍሎችን በማሳተፍ በ11 ንዑስ ተፋሰሶች 11044.5 ሄክታር መሬት የተቀናጀ የውሃና የአፈር ጥበቃ ስራ በመስራት አዳዲስ መሬቶችን በመፍጠር ለስራ ዕድል ፈጠራና እንዲውሉ በማድረግ ባለፈም ምርትና ምርታማነት እንዲጨምር የከርሰ ምድር ውሃም እንዲጨምር በማድረግ የህዝቡን ተጠቃሚነት ማረጋገጥ ችሏል። በስድስት ተፋሰስ ላይ በቀልም ፕሮግራም ከ6170 ሄክታር መሬት ማልማት የቻለ ሲሆን በዚህም የኤክስፖርት ሰብሎችን ኢኮኖሚን በማመንጨት ፕሮግራም የንብ ሀብት ልማት 270 ቀፎዎችን ዘመናዊ ቀፎዎችን በማስገባት የሰራ በተመሳሳይ በአዎንታዊ ኢንቨስትመንትም የአፈር ለምነት ላይ በስድስቱ ማህበር ከፍተኛ ለውጥ የመጣ መሆኑን ማየት ተችሏል። ባለፉት ዓመታት በወረዳው የልማት ምቹ እድል በመጠቀም 150 ሄክታር መሬት ከባህር ዛፍ ወደ ኢኮኖሚ ጠቀሜታ ወዳላቸው የሙዝና ፍራፍሬ በመቀየር የተቻለ ሲሆን በሂደቱም የአርሶ አደሩን ተጠቃሚነት ከማረጋገጥ ባለፈ ሌሎች አካባቢዎች ተሞክሮ ማዕከል እንዲሆንም ጭምር ተደርጓል። ውድ የዕለቱ እንግዶች፣ ክቡራትና ክቡራን፣ የለውጡ መንግስት በግብርናው ዘርፍ ያስቀመጣቸው ግቦችን ለማሳካት ህዝባችን በመሳተፍ አዳዲስ ኢኒሼቲቮችን ተግባራዊ በማድረግ የግብርና መዋቅራዊ ሽግግር ለማድረግ በሌማት ትሩፋት የወተትና የእንቁላል መንደር፣ የፍራፍሬና ሌሎች መንደሮችም በመፍጠር አበረታች ውጤቶች ተገኝተዋል። በዛሬ ዕለትም በዞናዊ የተቀናጀ የአፈርና ውሃ ጥበቃ ስራ የሚጀመርበት የሰዳ ቡራ ቀበሌ ከለውጡ ማግስት ጀምሮ ሁሉ አቀፍ የተቀናጀ የግብርና ስራ ተጠቃሚነት ያረጋገጠ ቀበሌ ከመሆን ባለፈ በገጠር ኮሪደር ለማስተሳሰር ከ25 ሚሊዮን ብር በላይ ወጪ በህብረተሰብ ተሳትፎ በመሰብሰብ የመብራት ዝርጋታ እየተደረገ ይገኛል። ባለፉት ዓመታት በተቀናጀ የአፈርና ጥበቃ ስራ የተገኙ ስኬቶች ተጠቃሚነት በማሳደግ በህዝባችን መነሳሳት ከመፍጠር ባለፈ የአፈር ውሃ ጥበቃ ስራው በህዝባችን ዘንድ ባህል እየሆነ መጥቷል። በወረዳው በተያዘው በጀት ዓመት 1620 የሰው ኃይል በማሳተፍ በ11 ንዑስ ተፋሰስ በ2100 ሄክታር መሬት በተቀናጀ የውሃና የአፈር ጥበቃ ስራ በግብርና ለማልማት ግብ ተጥሎ ይሰራ ይገኛል። የለውጡ መንግስት ግብርናን በማዘመን የአፈርና ውሃ ጥበቃ ስራን በማጠናከር የአረንጓዴ አሻራ በማጀብ በዘርፉ ብዙ ርብርብ በወረዳውን በማድረግ በህብረተሰቡ በማሳተፍ ስኬታማነቱን ለማረጋገጥ የሚሰራ መሆኑን